ለምንድነው እግዚአብሔር የሚፈትን መሰለ? ለምንድነው እግዚአብሔር ቻሌንጆችን ወደ አንተ የሚያመጣው? የመጀመሪያው ህይወት በፈተና እንድትከፈት ተደርጋ የተቆለፈች ሚስጥር ነች። ሁለተኛው ሊያነቃቅ ሲፈልግ ከተኛህበት ፍዝዝ ካልክበት ድንዝዝ ካልክበት እያሳሳቀ እየወሰደ ካለው ሊገልል ያዋርድህ እየተከተለ ካለው ከዛ ነገር ሊለይ ሲፈልግ በፈተና ነው የሚያነቃው። ሁሉም ወዳጅ እንዳልሆነ ይገባል። ሁሉም ክርስቲያን እንዳልሆነ ይገባል። ልክ እንደ በጎች በተኩሎች መካከል የሚለው ጥቅስ ይመጣልሃል። ሁሉም ሰው በጣም የሚወደን ሲመስለን ወይም ደግሞ ሁሉም ሰው እንዲወደን ጥረት ስናደርግ የሆነ ነገር ሲደርስብን እንነቃለን። ወዳጆቼ በዚህ ዓለም የማይፈተን ፈተና ብቻ ነው። ፈተና ብቻ ነው። አልፈተንም የሚል ሰው ካለ ወይ እሱ ራሱ ፈተና ነው ወይም ፈታኝ ነው። የማይፈተነው ፈተና ብቻ ነው። ሌሎችን ይፈትናል፣ እሱ አይፈተንም። በህይወት ያልተፈተነ፣ በትዳር ያልተፈተነ፣ በገንዘብ ያልተፈተነ፣ በሴት ያልተፈተነ፣ በክብር በዝና ያልተፈተነ ካለ እሱ ፈተና ብቻ ነው። ከዚህ ውጪ ሁሉም ይፈተናል። ሁሉም ይፈተናል። የማይፈተነው ፈተና ብቻ ወይም ደግሞ ፈታኞች ናቸው የማይፈተኑ። አንዳንድ ሰዎች ከዓመት ዓመት አይፈተኑም፣ ይፈትናሉ እንጂ እዚህም ቸርች ይፈትኑናል፣ እዛም ቸርች ይፈትናሉ። በቃ ማርክ መስጠት ስራቸው። ከ10 2 ይፈትኑሃል። ከዛስ ዜሮውን እያቀላለቡ ይሄዳል። አይማሩም። እነሱ የሚማሩ ሰዎች ናቸው የሚፈተኑት። አይማሩም። ቃል እየተነገረ አይማሩም። እና ስራቸው ምንድነው? ጥሪያቸው ፈታኝ። ስለዚህ አንፈተንም የሚል ሰው ካካጠረክ እንደዚህ ካለ ወይስ ራሱ ፈተና ነው አለያም ፈታኝ። የማይፈተን ሰው በዓለም ላይ የለም። ካልተፈተነ ወይ ፈተና ነው ወይ ፈታኝ። አንድ ነገር ላስታውሳችሁ የአገሬ ልጆች፣ ሐኪም የሚያድናችሁ በህመሙ ስርዓት። ህመም ነው የሚወገደው። ሐኪሙ የሚያድናችሁ በህመሙ ስርዓት ነው። ከስቃይ ከህመም ከለቅሶ ከማቃሰት እንድትወጡ የሚያደርጋችሁ በህመም ነው። መድኃኒቱ ያማል፣ መርፌው ያማል። የሐኪሙ ንግግር ራሱ ያማል። ለመሰላችሁ እግዚአብሔር የሚፈትናችሁ ሐኪሙ እሱ የህይወታችሁ ሐኪም። ህመማችሁን የሚፈውሰው በህመሙ ስርዓት ነው። ሐኪሙ ህመማችሁን በህመም ስርዓት እንደሚፈውሰው ሲያማችሁ ብርድ ሲላችሁ ይሄ ብርድ ይሄ ህመም ይሄ ቁርጥማት በሌላ ህመም ነው የሚሻለው። በሌላ ህመም አሁን ህመም እየተሰማችሁ ያላችሁ ሰዎች ካላችሁ፣ በልባችሁ እያቃሰታችሁ ያላችሁ ሰዎች ካላችሁ ይሄ ህመም ከዚህ በፊት ያነከሳችሁበትን ሊፈውስ ከእግዚአብሔር ዘንድ የተላከ እንጂ የምትሞቱበት አይደለም። ለብዙ ጊዜ ያነከስክበት፣ ለብዙ ጊዜ ያለቀስክበትን ነገር ሊፈውስ ሲፈልግ ይሄ የህይወት ሐኪም ህመምን በህመም ይሽረዋል። ስብራትን ይሽረዋል። ተሰብረ ወጌሻ ጋር ስትሄድ አሞሃል፣ እያቃሰትክ ነው፣ ግራ አብጧል እና ዝም ብሎ ቂቤ አይቀባልህም። ዝም ብሎ ዘይት አቅልጦ አያፈስልህም። ቂቤ አቅልጦ ያዝ ያደርገዋል፣ ጫን ያደርገዋል፣ ሳብ ያደርገዋል። ትጮኻለህ። ዘላለምህን እያነከስክ እንዳትኖር፣ ዘላለምህን እየቆሰልክ እያለቀስክ እንዳትኖር። አንዳንድ ህመሞቻችሁ፣ አንዳንድ ስብራቶች፣ አንዳንድ ቁስሎቻችሁ ህመማችሁን የሚሽሩ የሐኪሙ መድኃኒቶች ናቸው። የሐኪሙ መድኃኒቶች ናቸው። እያወቀ ይጫንሻል፣ እያወቀ ይጫንሃል፣ ያስ ያደርግሃል። ጨክኖ ይይዛል። ጨክኖ አይሳሳልህም። ታለቅሳለህ፣ ይይዛል። በአስተኛዎቼ እግሬ ሲቆስል የያዘኝ ቁስል እግሬን እየባሰበት እንዳይሄድ እናቴ ፊቷን አዙራ ለሐኪሙ ጭካኔ አሳልፋ ትሰጠኛለች። እጮኻለሁ፣ አታስለቅቀኝም። ፊቷን አዙራ ትሰጠኛለች። ጨክኖብሽ አይደለም ዝም ያለው፣ ጨክኖብህ አይደለም ዝም ያለው። ፊቱን ካንተ ያዞረ የመሰለ ጨክኖብህ አይደለም። እናቴ ካለብኝ ህመም እኔን ለማዳን ፊቷን አዙራ ለሐኪሙ ጭካኔ አሳልፋ እንደምትሰጠኝ ሰማይ ፊቱን ያዞረብህ የመሰለ፣ እግዚአብሔር ዝም ያለ የመሰለ፣ እግዚአብሔር የጨከነብህ የመሰለ ሊገል ፈልጎ አይደለም። ወዳጆቼ የተፈተነ ሰው ንግግሩ ያስታውቃል። የተፈተነ ሰው ምክሩ ለዛ አለው፣ ንግግሩ ቁም ነገር አለ። የተፈተነ ሰው በህይወቱ ተፈትኖ ያለፈ ሰው ወይም እየተፈተነ ያለ ሰው ቋንቋው ቁም ነገር አለው። ምክሩ ፈዋሽ ነው።
ሰው ማናገር ያልተፈተነን ሰው እንደማናገር አቅሷይ ነገር የለም፣ ጎጂ ነገር የለም። ያልተፈተነ ሰው እግራችሁን በልቷችሁ ጸጉራችሁን እያከከ ጭራሽ ያቆስላችኋል። ተፈትኖ ያለፈ ሰው ይረዳል እንጂ አይፈርድም። ይገርምሃል። ያውቀዋል፣ ትምህርቱንም ያውቀዋል፣ መውደቁንም ያውቀዋል፣ አስጨራሽ መሆኑንም ያውቀዋል፣ መሳሳትንም ያውቀዋል። ለምንድነው አምላኬ የሚፈትነኝ? ለምንድነው በዚህ ነገር እኔን የሚሟገተኝ? ለምንድነው ዝም የማይለኝ ካልክ ለብዙ ሕዝብ አባት ሊያደርግህ፣ ለብዙ ሕዝብ እናት ሊያደርግሽ ታዲያ ሳትፈተኝ እንዴት የሚፈተኑ ሰዎች እናት ትሆኛለሽ? ሳትፈተን እንዴት የሚፈተኑ ሰዎች አባት ትሆናለህ? ተፈትነው የሚያለቅሱ ሰዎች እንዴት እንባ አባሽ ትሆናለህ? አንቺ እንዴት ተሰብሮ የመጡ ሴቶች ስብራት ጠጋኝ ትሆኛለሽ? that's why ፔኑን እንድታውቂ ያደርግሻል። በዘመናቸው የጭካኔ ምላሳቸውን የሚያስረዝሙ ሰዎች ተምረው የማያውቁ ተፈትነው የማያውቁ ሰዎች ናቸው። የተፈተኑ ሰዎች ይራራሉ እንጂ አይፈርዱም። እኛ ሰዎች ፈተና የሚመጣብን ብቻ ይመስለናል። ፈተና የሚመጣብን ሰዎች ብቻ አይደለም። አርፈን ከተቀመጥንበት በገዛ እግራችን የዝሆን ኩምቢ በሚያክል እግራችን ከተቀመጥንበት ቤት ወጥተን ሄደን ራሳችንን ፈተና እናመጣለን። እግዚአብሔር ያውቃል አባቴ። ወዳጆቼ የደረቀ መሬት ዝናብ ሲወርድበት ውስጡ ያለ ፍጥረት ሁሉ ይገለጣል። ታውቃላችሁ፣ ውስጡ ያለው ፍጥረት ሁሉ ይገለጣል። የደረቀ መሬት ዝናብ ሲወርድበት ውስጥ ያለው ነገር ሁሉ ይወጣል። እኛም በማጣት የደበቅነው ነገር በማግኘት ይገለጣል። ባጣን ጊዜ ጸጥ ብሎ ውስጣችን የኖረ ነገር ስናገኝ ይወጣል። ስንሾም ይወጣል፣ ስንሸለም ይወጣል፣ ስንጠግብ ይወጣል። ስንራብ የተደበቀ ነገር ልክ ዝናብ ሲወርድ ከደረቀ መሬት ውስጥ ፍጥረት እንደሚወጣ ልክ እንደዛ ዝነኛ ስንሆን ይወጣል። ስንጠግብ ይወጣል። በረሃው የሸፈናቸው ነገሮች ሁሉ ጠሉ ይገልጣቸዋል። አንዳንዱ ፈተና ልክ እንደዚሁ ነው። ማጣት የሸፈናቸውን ማግኘት ይገልጣቸዋል። መረሳት የሸፈናቸውን መታወቅ፣ ዝና ይገልጣቸዋል። ረሃብ የሸፈናቸውን ጥጋብ ይገልጣቸዋል። ተገለጠ የኖረው ማንነት እንጂ ከየትም አልመጣም። አንድ ጊዜ አንድ ሰውዬ ሲናገር እንደዚህ ያለ አንድ ከበርቴ አንድ ሀብታም ሰውዬ ነበሩ እና ባሪያቸውን ሎሌያቸውን ወደ ቆላ ሊልኩት ፈለጉና ተጨነቁ። ና እስቲ አሉት። ከዛ አጠገባቸው መጣና ቆመ። ጸጣሉት። ከዛ ጌታዬ ይዘዙኝ እንጂ ማዘዙንስ ላዝ ነበር አሉት። ግን አትችለውም ማለት ግድ የለም ይዘዙኝ፣ አትችለውም። ቆላ ልልክ ነበር፣ ረሃቡን አትችለውም አሉት። ጌታዬ እንኳን ረሃቡን ጥጋቡንም ችየዋለሁ እዚህ ቤት። ወዳጆቼ አይ ጌቶች አለ እንኳን ረሃቡን ጥጋቡንም ቻልኩት። በዚህ ዓለም ላይ ከረሃብ ይልቅ የማይቻለው ጥጋብ ነው። ከማጣት ይልቅ የማይቻለው ማግኘት ነው። ፈተና የምንናገረውን ነገር ይሰጠናል፣ የምንለውን ነገር ይሰጠናል። በትምህርት ቤት የተማርናቸው ትምህርቶች በአሸዋ ላይ እንደተጻፉ ናቸው። ውጥት ስንል እንረሳዋለን። በፈተና የተማርናቸውን ግን እስከ ዛሬ አንረሳቸው። 8ኛ ክፍል፣ 9ኛ ክፍል፣ 10ኛ፣ 11ኛ ባዮሎጂ፣ ኬሚስትሪ ምናምን ጂኦግራፊ፣ ፊዚክስ የተማርናቸውን እንደውም ቅርብ ጊዜ የተማርናቸውን ዩኒቨርሲቲ መጥተናቸዋል። ከትምህርት ቤት የተማርናቸው ትምህርቶች በአሸዋ ላይ እንደተጻፉ ናቸው። በፈተና የተማርናቸው ግን አንረሳቸው። እስካሁን እናወራቸዋለን፣ እስካሁን እናገራቸዋለን። ዘመን አልፏል፣ ዓመታት ተቆጥረዋል። ግን እግዚአብሔር በልባችን ጽላት ላይ በፈተና ጽፏቸዋል። ፈተና የምትናገሩት ይሰጣችኋል፣ የምታወሩት ይሰጣችኋል። ስትናገሩ ትጣፍጣላችሁ፣ ስታወሩ ትጣፍጣላችሁ። ለምንድነው እግዚአብሔር የሚፈትናችሁ መሰላችሁ? እንዳትረሱት አርጎ የሚያስተምራችሁ በፈተና ስለሆነ ነው። የማይረሳ ማስታወሻ። ኢቭን አንዳንድ ጊዜ በባለፉት ዮሐንስ ወንጌልንም ሮሜንም ኤፌሶንንም ሳስተምር የነገርኳችሁን ረስታችሁታል። እዚህ ቤት ግን የገጠማችሁን አረሳችሁ። እዚህ ቤት በሕይወታችሁ ያለፉ ሰዎችን ግን አረሳችሁም። ከትምህርት ቤት የምትማሩትን ትረሱታላችሁ። ከፈተና ግን የምትማሩትን በዓለት ላይ እንደተጻፈ ልክ እንደዛ
ታትሞ ይቀራል። የምትናገሩት ይኖራቸዋል። ደግሞ ይገርማቸዋል። እግዚአብሔር ትምህርቱን በአለት ላይ የሚጽፈው በፈተና ነው። ጻፉልኝ እንዳትረሱ ታርጎ ይጽፈዋል በፈተና። ፈተና ባለጠጋ ያደርጋቸዋል። ለሚቀጥሉት 40-50 ዓመታት የምትናገሩት ነገር እንዲኖራቸው ያደርጋቸዋል። በደንብ እንድሰሙ ይፈልጋለሁ። አገልጋዮች፣ ባለራእዮች፣ ወንዶች፣ ሴቶች፣ እዚህም አዳራሽ ከዚህም ውጭ ያላችሁ ሰዎች ፈተና ባለጠጋ ያደርጋቸዋል። በፈተና ካጣችሁት ይልቅ ያገኛችሁት ይበልጣል። በፈተና ከተወሰደባችሁ ይልቅ የተቀበላችሁት ይበልጣል። በፈተና ከወደቀባችሁ ነገር ይልቅ ያነሳችሁት ይበልጣል። ፈተና ለሚቀጥሉት 40 እና 50 ዓመታት ትውልድ የሚሰማው ሀገር የሚረከበው ለሚቀጥለው ጄኔሬሽን የምትሉት ነገር ይኖራቸዋል። that's why ኢየሱስ በፈተና ውስጥ አልፎ አስተማረ። 2000 ዓመታቶችን አልተረሳም። ብዙዎች ተረስተዋል። አንድ ዘመን የተነሱ ፈላስፎች፣ የሃይማኖት አስተማሪዎች ተረስተዋል። ጌታ ግን ዛሬም ይታወሳል። እነ ጳውሎስ ዛሬም ይታወሳሉ። ምክንያቱም ተቀቅለዋል፣ ተገርፈዋል፣ ተሰንጥቀዋል፣ በድንጋይ ተደብድበዋል። የምትናገሩት ነገር ይሰጣቸዋል። አንደበታችሁን እንደ ባለስልጣን ይከፍተዋል። በደንብ የሚሰማኝ የትምህርቱን ስፒሪት ኢምፓክት የሚያደርግ ሰው ፈልጋለሁ። ፈተና ባለጠጋ ያደርጋቸዋል። 1 ደቂቃ 2 ደቂቃ 3 ደቂቃ ተናግራችሁ ዝም የምትሉ ሳትሆኑ እግዚአብሔር አደባባዩን አሳልፎ ሲሰጣችሁ እንደ ምንጭ ይፈሳል፣ እንደ ወንዝ ይፈሳል፣ እያጠራ ይፈሳል፣ ቆሻሻውን እየጠረገ ይፈሳል፣ ስብራትን እየጠገነ ይፈሳል፣ ሐዘንን እየገፈፈ ይፈሳል። ገርማቸዋል። የተፈተነ ሰው መድረክ ሲሰጠው የተፈተነ የቆሰለ ተሰብሮ የሚያቅ ታሞ የሚያቅ አልቅሶ የሚያቅ ሰው ብዙ የሚናገረው ይሰጠዋል። ከዛስ መድረክ ላይ ሲቆም መናገር ሲጀምር ብዙ ቆሻሻዎችን እየጠረገ ብዙ ስብራቶችን እየጠገነ ብዙ ሐዘኖችን እያጽናና የምትናገሩት ነገር ይሰጣቸዋል። የምትሉት ነገር ይሰጣቸዋል። ኢቭን ለአምልኮ እንኳን እጃችሁን ከፍ የሚያደርገው እሱ ፈተናችሁ ነው። ታለፈ ያ ዘመን፣ ታለፈ የማያልፍ የመሰለው ያ ዘመን፣ የማያልፍ የመሰለው ያ ዘመን ታለፈ። አይገርምም? አይገርምም? ማን አስቦት ያውቃል? ማን ገምቶት ያውቃል? በኔ ቁመት፣ በኔ ዕውቀት፣ በኔ ገንዘብ፣ በኔ ችሎታ የማይመስል ነገር ነው በህይወቴ ሆነው። ዞር ብላችሁ ስትሉት ያ መከዳትሽ፣ ያ መከዳትሽ፣ ያ መታመምሽ፣ ያ ስብራትሽ፣ ያ ባመንከው ሰው መጎዳትህ፣ ባመንከው ሰው መከዳትህ እሱ ሐዘን ብቻ ሆኖ አይቀርም፣ ቁጭት ብቻ ሆኖ አይቀርም። ፈተና በሌለው ህይወት ውስጥ የምታተርፉት አንድም ትርፍ ፈተና በሌለው ህይወት ውስጥ አንድም ትርፍ አይቀርም። ፈተና የሌለው ህይወት እንዳትመኙ፣ እንዳትናፍቁ። አንዳቸውም አትርፈው አያውቁ። ማንም ሰው አትርፈው አያውቁ። የሚበላ ያለው ነገር ካገኛችሁ፣ የሚጠጣ ያለው ነገር ካገኛችሁ፣ የሚሰማ ያለው ነገር ካገኛችሁ ያ ሰውዬ በህይወት ማዕበል በህይወት ወንፊት ጥሩ አድርጎ የተፈተነ እንጂ ከፈተና ነፃ የሆነ ህይወት የኖረ እንዳይመስላችሁ። በህይወት የሚያተርፍ ሰው በፈተና የሚያልፍ ሰው ነው። ፈተና የሌለው ሰው፣ ፈተና የሌለው ህይወት ትርፍ የለው።